ሰላም ሰላም ውድና የተከበራችሁ የነገረ ጥበብ ዩቲዩብ ቻናል ቤተሰቦቼ እንደምን አላችሁ? ዛሬም እንግዲህ አንድ መፍትሄ ደግሞ ይዤላችሁ መጥቻለሁ ማለት ነው። ውድ ቻናሌ ቤተሰቦች እንደተለመደው በእጽዋት ብቻ የሚሰሩ መፍትሄዎችን ስትሰሙት እውነት የማይመስላችሁን በጣም ጠቃሚ የሆኑ መፍትሄዎችን እየሰራሁላችሁ እንደሆነ ይታወቃል። ብዙዎቻችሁም እየተጠቀማችሁበት እንደሆነ ውጤቱንም ያያችሁ መሆኑን እያሳወቃችሁኝ ይገኛል ማለት ነው። ነገር ግን ተጠቅማችሁ ውጤቱን ያገኛችሁ ሰዎች ብዙውን ጊዜ በውስጥ መስመር ነው እየነገራችሁኝ ያላችሁት። ለሰዎች ምስክር ትሆኑ ዘንድ በኮሜንት ብታደርጉትም ጥሩ ነው ባይ ነኝ። እሺ እንግዲህ ውድ ቤተሰቦቼ ዛሬ ደግሞ የእጽዋት ንጉስ የሆነች አንድ እጽዋት አለች። ስለሷ እጽዋት ጥቅሞች ነው የምዘረዝርላችሁ ማለት ነው። እንግዲህ ውድ የቻናሌ ቤተሰቦች ይህንን የዛሬ መፍትሄ ከመጀመራችሁ በፊት ቻናሉን ሰብስክራይብ አድርጋችሁ የተለያዩ ውጤት እንድታገኙበት ከመንፈሳዊም እንዲሁም ደግሞ ስጋዊ ችግሮች ያሉባችሁ ሰዎች ችግሮቻችሁ መፍትሄ ሊሆንላችሁ የሚችሉ መፍትሄዎችን ስለምታገኙ ቻናሉን ሰብስክራይብ አድርጋችሁ ቪዲዮውን ከወደዳችሁት ላይክ እያደረጋችሁ ወደ ዛሬው መፍትሄ እንግዲህ ውድ ቤተሰቦቼ ዛሬ ደግሞ በኢትዮጵያ ጥበብና በመናፍስት ስሌት ውስጥ ያለውን ትልቅ ሚስጥርና ጥቅም በዝርዝር እናያለን ማለት ነው። አንደኛ ጥንጁት የመናፍስት መቅጫ ወይንም ደግሞ ማሸበሪያ ናት። ይህ ማለት ምንድነው? ጥንጁት በመንፈሳዊ ዓለም ውስጥ እንደ በቃ መንፈሳዊ ሰይፍ ይታያል ማለት ነው። እርኩሳን መናፍስት እነ አጋንንት እነ ዛር መተትና እነ ጂኒ የተባሉት የዚህ ተክል ንዝረትና ሽታውን በፍጹም አይችሉትም ማለት ነው። ምንድነው መሰላችሁ ይህንን እንዳይችሉ ያደረገበት በአንድ ስፍራ ላይ የረከሰ ኃይል ካለ ጥንጁትን በማጠን ወይም ደግሞ ጭማቂውን በመርጨት አካባቢውን ከክፉ መናፍስት ንጹህ ማድረግ ይቻላል። ክፉ መናፍስት አንድ አካባቢ ላይ አለ ማለት ያ ቦታ እጅግ በቃ አስቀያሚና ድባቴ የሚሰማን ቦታ ነው የሚሆነው ማለት ነው። ይህንን ነገር በምናደርግበት ሰዓት ግን ያን አካባቢ ለቀው ይሄዳሉ። ይሄ የሚሆንበት ሚስጥሩ ምንድነው? መናፍስቱ በተክሉ ውስጥ ያለውን የተፈጥሮ ኃይል እንደ እሳት ስለሚቆጥሩት ካለበት ቦታ ይሸሻሉ ማለት ነው። ሁለተኛ ደግሞ የጥንጁት ጥቅም አይነ ጥላና የጨለማ ኃይል መከላከያ ነው። ጥንጁት የሰውን ኦራ ወይንም ደግሞ መንፈሳዊ ድባብ የሚባለውን የማጥራት ልዩ ኃይል አለው። አይነ ጥላ ያለበት ወይም በሰው አይን የተመታ ሰው በጥንጁት ውሃ ቢታጠብ ወይንም ቢታጠን በላዩ ላይ የተጋረደው ጥቁር ጥላ ይገፈፋል ማለት ነው። እንግዲህ ሌላኛው ደግሞ የጥንጁት ጥቅም ይሄ ብዙ ሰዎችን የሚመለከት ባይሆንም ጥቅሙ ነውና ልነግራችሁ እፈልጋለሁ። ለጸሎትና ለጥበብ ስራ ስኬት ጥንጁት በጣም ወሳኝ ናት። ማንኛውም የጥበብ ሰው ወይንም ደግሞ ባለመድሃኒት ወይም የጸሎት ሰው የሚባሉ ሰዎች ጥንጁት ለስራው ማፋጠኛ በጣም ይጠቅማቸዋል ማለት ነው። አንድን ገቢር በሚሰሩበት ጊዜ ጥንጁት በአቅራቢያ ካለ የሰውየው ቃል ከመናፍስቱ ዓለም ጋር ቶሎ እንዲገናኝ ይረዳል። የዚህ ምክንያት ምንድነው? ጥንጁቱ አየሩን ስለሚያጠራው መልካም መናፍስት ወይንም መላእክት ወደ ግለሰቡ እንዲቀርቡና ጥበቡን እንዲባርኩለት መንገድ ይከፍታል ማለት ነው። እንግዲህ ውድ ቤተሰቦቼ ሶስተኛ የጥንጁት ጥቅም የህልምና የራዕይ በር መክፈቻ ነው ማለት ነው። ጥንጁት ከንቃተ ህሊና ጋር የተያያዘ ረቂቅ ጥቅም አለው። ጥቅሙ ምንድነው? ማታ በትራስ ስር ሲቀመጥ ሉሲድ ድሪሚንግ ወይንም ደግሞ የሚታወስና ግን ደግሞ ግልጽ ያልሆነ ህልም የሚባል አለ። እንደ ቅዠት እንውሰደውና ያንን ህልም ከክፉ መናፍስት በህልም መጥተው ሰውን እንዳያስደነግጡ ወይንም ደግሞ ዝሙተ መንፈስ እንዳያደርጉ
ያግዳል ማለት ነው። ብዙውን ጊዜ የዝሙት መንፈስ ሴቶች እህቶቻችንን በተለይ ያጠቃል። ብዙ ጊዜ የጥንጁትን ቅጠል ብቻ በትራስ ስር በማድረግ ከዚህ ነገር መላቀቅ ወይንም ደግሞ ማባረር ይቻላል። ሁለተኛ ደግሞ ማለቴ አራተኛ ደግሞ የግርማ ሞገስና የፍርሃት መከላከያ ነው። በሰዎች ዘንድ መጠላት ወይንም ደግሞ መገለል የሚያመጡ መናፍስት ለማራቅ ይጠቅማል። ብዙ ጊዜ በሰዎች ዘንድ እንደዚሁ ታይተን የምንጠላ ከሆነ ያለ ምክንያት ጥላችን ለሰው የሚከብድ ከሆነ ይሄ የኛ ችግር አይደለም። ጥቅሙ ምንድነው? የጥንጁትን ቅጠል በኪስ መያዝ ወይም ደግሞ ውሃውን መርጨት በሰዎች ፊት ግርማ ሞገስ እንዲኖረን ሰው የሚያስፈሩ ጥቁር መናፍስት ወይንም ደግሞ የሚጋርዱ መናፍስት ለማራቅ ይረዳል ማለት ነው። እንግዲህ ውድ ቤተሰቦቼ ጥንሹት የትም አካባቢ አለች። በምስሉ ላይ አስቀምጥላችኋለሁ የጥንሹትን ምስል። ያቺን ተክል በትክክል በመጠቀም የተለያዩ ጥቅሞችን ማግኘት ትችላላችሁ። እሺ እንግዲህ ውድ ቤተሰቦቼ የዛሬው የእጽዋት ንጉስ ነች ብዬ ያስቀመጥኩላችሁ ጥንጁት ጥቅሞቿ እኚህንና ሌሎችም ናቸው ማለት ነው። እንግዲህ በሌላ መፍትሄ እስከምመጣ ድረስ ደግሞ ቸር ሰንብቱልኝ። ሰላም ሁኑ።